ሰይጣን ለሙዚቃ እንደተፈጠረ ያውቁ ነበር? በመጽሐፍ ቅዱስ ውስጥ በሕዝቅኤል ምዕራፍ 28 ከቁጥር 13 ላይ የሰይጣን አመጣጥ ውብና በሙዚቃ መሳሪያዎች ያጌጠ እንደሆነ ተገልጿል። ይህም በሰማይ በአምልኮና በሙዚቃ ውስጥ ያለውን ተሳትፎ ያሳያል። ብዙዎችም አምልኮን በሙዚቃ እንደመራ ያምናሉ። ከሰማይ ከተባረረ በኋላም ቢሆን መጽሐፍ ቅዱስ ሰይጣን የሙዚቃ ችሎታውን እንደተነፈገ አመለክቷል። ይህ በሰይጣንና በሙዚቃ መካከል ያለው ግንኙነት ከፈታኝ ሚናው ጋር ተዳምሮ አንዳንድ አርቲስቶች ለዝናና ለስኬት ከዲያብሎስ ጋር ለምን ስምምነት እንደሚያደርጉ ያሳያል። ዛሬ ብዙ አርቲስቶች ለግል ጥቅም ሲሉ የሰይጣንን ስርዓቶች በግልጽ ይቀበላሉ። ይህ የመረጡት አደገኛ ምርጫ ኋላ ላይ ዋጋ ሲያስከፍላቸው እናያለን። ነገር ግን መጽሐፍ ቅዱስ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። ከሞት በኋላ ያለውን ዘላለማዊ ኑሮ በሲኦል ውስጥ ቢያሳልፍ ምን ትርፍ አለው? ስለዚህ እንደ አማኝ ለእንደዚህ አይነት አርቲስቶች እውነቱን እንዲያዩና ከዚያ ድርጊታቸው እንዲመለሱ መጸለይ አለብን።